ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ምክሃ ዘመንነ የባህሪያችን መመኪያ በአባቶቻችን አስተምሮ ምክሃ ዘመድነ በእውነት የባህሪያችን መመኪያ አንቺ ነሽ። የቅዱሳን ሊቃውንትም በድርሰታቸውም እመቤታችን ቅድስት ድንግል ማርያም በተለየ አገላለጽም ጠርተዋታል። እነዚህም ጌታችን መድኃኒታችን ኢየሱስ ክርስቶስም ባደረገው ዓለምንም የማዳን ጉዞ ውስጥ የእመቤታችን ያላትን ድርሻ እንዲሁም በቃል ኪዳኗ በአማላጅነቷ ለሚታመኑ ክርስቲያን ወገኖችም ነፍስንና የስጋን መጠጊያ ጽወእነ ስጋ ወነፍስ መሆኗንም የሚያመለክቱ ናቸው። ከእነዚህም መካከል ምክሃ ዘመድነ የባህሪያችን መመኪያ የሚለው አንዱ ነው። በዚህም አጭር ጦማር ቅዱሳን አበውም እመቤታችንን ለምን ምክሃ ዘመድነ የባህሪያችን መመኪያ ብለው እንደሰየሟትም እንመልከት። የባህሪያችን መመኪያ ብለውም ያመሰግኗት ቅዱሳን እመቤታችን በልዩ ልዩ አገላለጽም ምክሃ ዘመድነ የባህሪያችን መመኪያ ብለው ያመሰግኗታል። ቅዱሳን ሊቃውንትም ብዙ ናቸው። በእነዚህም ጦማር ለአቀራረብም ይመቸን ዘንድም እነዚህን ሊቃውንት በሁለት ወገን ከፍለንም ከምስጋናቸው እንማራለን። በመጀመሪያ በቅዳሴና በጸሎትም መጽሐፍትም የተቀመጡትንም የሊቃውንት ቃልም እናስቀድማለን። ከነዚህም በመቀጠልም ሃይማኖተ አበው ተብሎ በሚታወቀው የቤተ ክርስቲያን መንፈሳዊ አቋም ከሚያስረዳ መጽሐፍ ለማሳያ እንጠቅሳለን። ትምክሃተ ዘመድነ ቃለ ሊቃውንት ቅዱሳን በሊቃውንትም ዘንድም ቃላት ተመጥነው ተለክተውም ይነገራሉ እንጂ ያለ ቦታቸው አይነገሩም። በተለይ በመንፈሳዊ ቅዱስ ገላጭነትም የሚነገሩ ቅዱሳን ሊቃውንትም ቃላቸው አገላለጻቸው የሚያነበውንም ሰው ልቦና ወደ ሰማይ ከፍ ከፍ የማድረግ ኃይል አለው። እመቤታችንን ትምክህተ ዘመድነ ምክሃ ዘመድነ የባህሪያችን መመኪያ ብለው ካመሰገኗትም ቅዱሳን ሊቃውንትም መካከል ሊቁ ቅዱስ ያዕቆብም ዘስሩግን፣ የውዳሴ ማርያምን ደራሲ ቅዱስ ኤፍሬምን ሶርያዊ እንዲሁም ከቀድሞው ኢትዮጵያ ሊቃውንትም ቅዱስ ያሬድን፣ አባ ጊዮርጊስ ዘጋስጫን፣ አባ ጽጌ ድንግልን ለአብነትም እንጠቅስ እንችላለን። ቅዱስ ያዕቆብ ዘስሩግን የስሩን ኤጲስ ቆጶስም ቅዱስ ያዕቆብን በመንፈስ ቅዱስ መሪነትም በደረሰውም አኮቴትም የቁርባን ምስጋና ቅዳሴን የሃዳፌ ነፍስም ክፍል ጌታችን ኢየሱስ ክርስቶስ በዳግም ምጽአቱ በፊትም ለፍርድም ስንቆምም ይራራልን ዘንድም በተማጽነት አንቀጸ እንዲህም ብሏል። አሜሃ ከመ ትምኻረነ ወትሰአለነ ተማሐፀነ በማርያም እምከ እንንተ ይእቲ እግዚእትነ ወትምክህተ ዘመድህነ። በዚያን ጊዜ ትምህርትም ይቅርም ትለን ዘንድም በእናትህ በማርያም ተማጽነንሃል።
ይህችም አንተ በመውለድህም እመቤታችንንም የባህርያችን መመኪያ ናት። የያዕቆብ ዘስሩግ ቅዳሴ ይህንን አብነት በማድረግ ዛሬም የኦርቶዶክሳዊ ተዋሕዶ ቤተ ክርስቲያንም በቅዳሴው የባህርያችን መመኪያ እያለች ታመሰግናለች። ቅዱስ ኤፍሬም ሶርያዊ በቅዳሴው ማርያም የሰንበተ ክርስቲያን ጸሎት አንቲ በአማን ምክሃ ዘመድነ ወሰአሊተ ሕይወተ ለነፍስቲነ፣ በእውነት የባህርያችን መመኪያ አንቺ ነሽ፣ ለሰውነታችንም ሕይወታችን የምትለምኝልን ነሽ በማለትም አመስግኗታል። በማክሰኞ ውዳሴ ማርያም ድርሰቱ አክሊለ ምክሃነ ወቀዳሚተ መድኃኒነ ወመሰረተ ንጽሕነ ኮነ በማርያም ድንግል እንተ ወለደተ ለእነ ለእግዚአብሔር ቃል ዘኮነ ስብአ በእንተ መድኃኒነ። የመመኪያችን ዘውድ፣ የድህንነታችን መጀመሪያ፣ የንጽህናችን መሰረት፣ እኛን ለማዳን ሰው የሆነ የእግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን በማለትም እመቤታችንን የሰው ባህሪ የከበረባት የማየ ሕይወት ምንጭ መሆኗን ተናግሯል። በተጨማሪም በሐሙስ ውዳሴ ማርያም ላይም ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘእንቲአኸ ተስዕረ ዘቀዳሚ መርገም እንተ ህድረት ዲበ ዘመዲነ በእልወት ዘገብርተ ብእሲት በልዕት እምዕፅ ሔዋን እንጨት ብለህ ባደረግከውም አመፅ በባህርያችን ያደረውን እርግማንም በእርሷ የጠፋልን አምላካችን የወለደች ድንግል ማርያም የሁላችን መመኪያ ናት በማለትም መመኪያነቷንም መስክሯል። በዓርብ ውዳሴ ማርያም ላይም ብሩክት አንቲ ማርያም ወብሩክ ፍሬ ከርስኪ ኦ ድንግል ወላዲት አምላክ ምክሆን ለደናግል። የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው በማለትም አወድሷታል። እንዲሁም በቀዳሚት ሰንበት ውዳሴ ግርማ ያለሽ ድንግል ሆይ ገናንነትሽን እናመሰግናለን እናደንቃለን። እንደ መልአኩ ቅዱስ ገብርኤል ምስጋና እናቀርብልሻለን። የባህርያችን መዳን በማኅፀንሽም ፍሬ ተገኝቷልና ወደ አባቱ ወደ እግዚአብሔር አቀረበን በማለትም አመስግኗታል። እኛም አባቶቻችንንም ቅዱስ ኤፍሬም አብነትም አድርገን እመቤታችን ቅድስት ድንግል ማርያምን የባህርያችን መመኪያ እንላታለን። ቅዱስ ያሬድ በምስጋና ቅዱስ መላእክትንም የመሰለ ኢትዮጵያዊ የዜማና የቅዱሳት መጽሐፍ ሊቅ ቅዱስ ያሬድ በአንቀጸ ብርሃን ድርሰቱ እመቤታችንን ሲያመሰግን አንቲ በአማን ዘኮንኪ ምክሃ ለዘመደ ክርስቲያን፣ ለክርስቲያን ወገኖችሽ በእውነት መመኪያ የሆንሽ አንቺ ነሽ ብሏል። በተጨማሪም ማርያም ድንግል ምክሆን ለደናግል ይእቲከ ቤተ ምስአል ለኩሉ ፍጥረት ትተነብል ድንግል ማርያም የደናግል መመኪያ የጸሎት ቤት ናት
ለፍጥረታት ሁሉ የምትለምን አማላጅ ናት በማለትም አመስግኗታል። ይህንን መመኪያነቷንም በክርስቶስ የባህሪ አምላክነት የሚያምኑ ክርስቲያን ወገኖች ሁሉ መሆኑን ያስረዳል። ምክንያቱም የአምላካችን ልጅነት ከእርሷ ሰው በመሆኑ በእርሷም ከምድር ወደ አርያም የቀረብን ሆነናልና በእውነት መመኪያችን ናት። በጸሎቷ ለምናምን ሁሉ ምሕረትን የምታሰጠን ናትና ድንግል ማርያም ለክርስቲያን ወገኖች ሁሉ መመኪያቸው ናት። አባ ጽጌ ድንግል የማህሌተ ጽጌ ደራሲ ሊቁ አባ ጽጌ ድንግል ብርሃን ደግሞ እመቤታችን ቅድስት ድንግል ማርያም የባህሪያችን መመኪያ መሆኗን ሲናገር እግዚአብሔር ጽጌ ትንቢት ለቢሶ ስጋኪ ስጋ ዚአነ አመ አስተርየም በምድር ወተአምረ ለነ ነዌድስኪ እንዘ ንብሊ ምክሃ ዘመድነ ዮም በፍስሐ ለማርያም እምነ አስተርዮ በሰማይ ኮነ። የትንቢት አበው እግዚአብሔር እኛን ስጋ የሆነውንም የአንቺን ስጋ ለብሶ በምድር እንደተገለጠ ለእኛም እንዲታወቀን ድንግል ሆይ የባህሪ መመኪያ ዛሬ ለእናታችን ለቅድስት ድንግል ማርያም በሰማይ ፍጹም በደስታ መገለጥም ሆነ እያለንም እናመሰግናለን ብሏል። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስም የተባለ ሊቁ አባ ጊዮርጊስ ዘጋስጫም የእመቤታችን ቅድስት ድንግል ማርያምንም ባመሰገነበት አርጋኖ በተባለ መጽሐፍም በብዙ ስፍራም የደናግል መመኪያ የቅዱሳን የመመረጣቸው አክሊል ያልበደሉትን የድንግልናቸው መመኪያ ያላደፉትንም የንጽህናቸው አክሊል ስጋ የለበሰ ሁሉ መመኪያ ነፍስ የተዋሃዳቸው ፍጥረት ሁሉ አክሊል የነ ዳንኤል ሀብት የንጹሃንም መመኪያ ለባህሪያችን መመኪያ ሆንሽ የዓለም ሁሉ መድኃኒት በአንቺ ተደረገ እያለ አመስግኗታል። ምክሃ ዘመድነ ሃይማኖተ አበው ቀደምት እመቤታችንን ድንግል ማርያምን ምክሃ ዘመድነ የባህሪያችን መመኪያ ብሎ ማመስገን ቃል ሊቃውንትም ከመሆኑ በላይም የነገረ የድህንነት ምስጢር የሚያስረዳን የቀድሞው የአባታችን ርዕት ሃይማኖት መገለጫ መሆኑንም በሃይማኖተ አበው ክታባቸው የተደጎሰላቸው ቅዱሳንም አባቶች ትምህርትም ያስረዳል። ለማሳያ እንዲሆን ጥቂቶቹን ብቻ እንመልከት። ቅዱስ ጎርጎርዮስ ሰማዕት ዘእንበለይ ደም ያለ ደም ሰማይ ሆነ። የአርያም ኤጺስ ቆጾሳትም አለቃ ቅዱስ ጎርጎርዮስ ጌታ ከእመቤታችን በመወለዱ ሰዎችንም መለኮትንም ለማየትም መብቃታቸውንም አንስቶ ባመሰገነበትም ድርሰቱ እንዲህ ብሏል። ኮነ በአርያም ስብአነ እስከ ኮኑ ስብአ ድልዋአነ ይርአይዋ ለመለኮት እስመ ሶበ ርኤነ ዘመድ ስጋ ንሴብሖ ለመለኮት ወልድ በሂሩቱ
ለአብ ሰዎች ለመለኮት ያዩትንም ዘንድ የበቁ እስኪሆኑ ድረስም በሰው ባህሪ ተገለጠ። በሥጋም ዘመዳችን ሆኖ ባየነው ጊዜ በአብ ቸርነት የወልድን ጌትነት እናመሰግናለን። ሃይማኖተ አበው ቅዱስ ጎርጎርዮስ ዘአርማንያ ምዕራፍ 15 ከቁጥር 11። ቅዱስ አትናቴዎስ ሐዋርያው አትናቴዎስ ጌታችን ኢየሱስ ክርስቶስን ከእመቤታችን ሥጋ ነፍስ ነስቶ መወለዱንም ክደው ቃል ሥጋ ለመሆኑ ተለወጠ በሚል ክህደትም የጠፋ መናፍቃንም በገሰጸበትም ድርሳኑ ጌታ ከእመቤታችን የእኛን ባህሪ መንሳቱን ድህንነታችንን መሰረት መሆኑን ገልጿል፣ አስተምሯቸዋል። ጌታ በተዋህዶ ባህሪያችንም ባህሪው ከማድረጉ በላይም ለሰው ልጅ የሰጠው ክብርና መመኪያ የለምና ለብዑነ ኦ አብእደን ሰሚዐክሙ ቃለ መጻሕፍት ወእምኑ እስመ ሥጋሁ ለእግዚአብሔር እማርያም እምቅድስት ድንግል ውእቱ ወአኮ እም ካልእን እናንንት አላዋቂዎች የመጽሐፍትን ቃል ሰምታችሁ እወቁ። ጌታችን ኢየሱስ ክርስቶስም የተዋሃደውም ሥጋ ከቅድስት ድንግል ማርያም እንደሆነ ከሌላ እንዳይደለ እመኑ። ሃይማኖተ አበው ዘቅዱስ አትናቴዎስ ሐዋርያው ምዕራፍ 30 ከቁጥር 9። ደካማ ባህሪያችንን ለማዳን ወደዚችም ዓለም ስለመጣ ሃይማኖተ አበው ቅዱስ ባስልዮስም ከ33 እስከ 35 የባህሪ መመኪያ የእመቤታችን ሥጋ ነፍስ ነስቶ ተገለጠ። ቅዱስ ዮሐንስ አፈወርቅ ፍጡር ለሆነ ለሰው ባህሪ የእግዚአብሔር ጋር መዛመድንም በተዋህዶ መክበርን የመሰለ ምንም ሞገስ አለ? ይህንንም ክብር ያገኘ ተስፋ ቅዱሳን አበው በተፈጸመባት በባህሪ መመኪያ ድንግል ማርያም ነው። የተወደደ መምህር ቅዱስ ዮሐንስ አፈወርቅም እንዲህ አለ። ለቡ ዘተብእኽለ ወኢተኽሊ ከመ ንእስት ክብር ይእቲ ዘነስአ እግዚአብሔር እምኔን እስመ ኢወሃበ ዘንእንተ ለመላእክት ወኢኽላዊ መላእክት አንተ ተወክፍቶ አላ ህላዊ ዚእነ ለዝእንቱ ሰቦ እንዘከሮ ብዙሃነ ጊያተ እነክር እምእኑ ወእንዴምም ወእንኤጽር ብዙሃነ ክብራአተ ዘአልቦቱ ወሰን ዘረክበ እንጓአለ እምኽያው ወፍቅረ ወብየ ዘኢትነገር ዘረከበ ህላዊነ ዘእምእግዚአብሔር የተነገረውን አስተውሉ። እግዚአብሔር ከኛና ከባህሪው የተዋሃደውን ተዋህዶ ጥቂት ክብር አይመስልህም? ይህንን ለመላእክት አላደረገውምና የመላእክት ባህሪ አልተዋሃደምና የተዋሃደችውም የእኛን ባህሪ እናት እንጂ። ይህንን መላልሼ ባሰብኩበት ጊዜ ሰው ያገኘውን ልክ
መጠን የሌላ ፍጡም ክብር ከእግዚአብሔር የተደረገውን የባህሪ ያገኘ ታላቅ ፍቅር አይቼ ከዚህ የተነሳ አደንቃለሁ። ሃይማኖተ አበው ቅዱስ ዮሐንስ አፈወርቅ ምዕራፍ 36 ከቁጥር 4 እስከ 7። እስራኤል ዘሥጋ ሙሴ ስለ እነርሱ ከእግዚአብሔር ጋር ደጋግሞ በመነጋገር የሚመኩበትን ከሆነ እኛማ በዘመነ ሐዲስ የምንገኘው በሐዲስ ተፈጥሮ የእግዚአብሔር ልጆች የመባል ጸጋ ያስገኝልንን የባህሪያችን መመኪያ የእመቤታችን የድንግል ማርያም የቱንያ ያህል ማክበር ይገባን ይሆን? የዘመነ ብሉይ ቅዱሳትም አንስትም ሴቶች እንደ ሐና እመ ሳሙኤልም ምድራውያንም ካህናትም ስለወለዱ የእስራኤልም ያከበረቻቸው ከሆነ እኛማ መፈታትን ያገኘንበት ልዩ ሊቀ ካህናትም ኢየሱስ ክርስቶስም ያዛመዳቸው ድንግል ማርያም ምን ብለን ብናመሰግናት ይበቃን ይሆን? በሥጋ ማርያም በመገለጡ ፍጹም እግዚአብሔር ፍጹም ሰው አብሲዳማኮስ የሐዲስ ኪዳን መካከለኛው በመሆኑ ማለፍ መለወጥ የሌለበት የዘላለም ሊቀ ካህናት ሆኗል። ቅዱስ ዮሐንስ አፈወርቅ ይህንን ሲያስረዳ እንዲህ አለ። ወአኮነ ይኩነነ እህወ በአንቲቶ አላ ተሳሃለነ ፍድፋደ ወፈቀደ አዲ ይኩነነ ሊቀ ካህን ለህቡ አብ ከመ ይስረይ ኃጢአትነ ወበአንተ ዝንቱ ወሰከ በዲብአ ነገሩ ወይቤ ከመ ይኩኖሙ መሐሬ በኩሉ ምእመን ሊቀ ካህን ለመንገል እግዚአብሔር ከመ ይሰረይ ኃጢአነተ ሕዝበይ ሰው ሆነ ዘመድ ሊሆን ብቻ አይችልም ፈጽሞ ይቅር አለን። ኃጢአታችንን ለማስተሰየር ከአብ ጋራ ለማስታረቅም ሊቀ ካህናት ይሆን ዘንድም ወደደ እንጂ። ስለዚህ ሰዎች ሊመስላቸው ይገባል ባለ ጊዜ ላይ ጨምሮ በሁሉም አዛኝ የሕዝቡንም ኃጢአትም ለማስተሰየር በእግዚአብሔር ዘንድ የታመነ አስታራቂ ይሆናቸው ዘንድም ነው። ሃይማኖተ አበው ቅዱስ ዮሐንስ አፈወርቅ ምዕራፍ 62 ከቁጥር 2 እስከ ቁጥር 13። ቅዱስ ጼራቅሊጦስ ጌታችን ኢየሱስ ክርስቶስን እኛን ለማዳን ከባህሪ መመኪያ ከድንግል ማርያም ሥጋ ነፍስን ስለነሳ አማኑኤል እግዚአብሔር ከእኛ ጋር ተባለ። ፈጽሞ ሰው በመሆኑ የወደደን የባህሪያችንን ወደ ቀድሞም ክብር ለመለሰን ይህንን አምላካዊ ምስጢርም ለማድነቅም ቃላት ያጠረውም ቅዱስ ኤፍሬም እንዲህ አለ። ኦ ከርስ ዘተጽሕፈ በውስቴታ መጽሐፍ ግእዛን ምግብርትነ ለኩሉ ስእባአ ኦ መቅደስ ዘኮነ በአቲ እግዚአብሔር ካህን ለሰው ሁሉ የመገዛትን የነጻነትን መጽሐፍ የተጻፈባትም ማኅፀን ወዮ እንደምንም ያለች ናት። እግዚአብሔር ያገለገለባት መቅደስ ወዮ እንደምን ያለች ናት። የሃይማኖት አበው
ዘቅዱስ ኤራቅሊጦስም ምዕራፍ 48 ከቁጥር 15 እስከ ቁጥር 17። ስለሆነም ዕለትም በጸሎት በቅዳሴ በካህኑ መሪነትም የባህሪያችን መመኪያ ሆይ ደስ ይበልሽ እያልን እናመሰግናታለን። የባህሪያችን መመኪያ ሲባል ምን ማለት ነው? ባህሪ የምንለው መገለጫ ነው። የሰው ልጅ ከአራት ባህሪ ሥጋና ከሦስት ባህሪ ነፍስ በእግዚአብሔር አምሳል የተፈጠረ ነው። መጽሐፍ ቅዱስ እግዚአብሔር አለ፣ ሰው በመልካምነትንም እንደ ምሳሌነታችን እንፍጠር እንዲል ዘፍጥረት ምዕራፍ 1 ከቁጥር 26። ሰው በሥጋ በባህሪ ውእነትን እሳትነትን የነፍሳትነትንና መሬትነትን ቢይዝም በነፍስም በባህሪ ደግሞ ልባዊነትን፣ ማስተዋልን፣ ነባቢነትንና መናገርን፣ ሕያውነትና ለዘላለሙ መኖርን ይዟል። የእነዚህ ባህሪ ፍጹም ተዋህዶ ሰብአዊ ባህሪ ይባላል። ይህንም የሰው የባህሪ መውጫዊ ነገር መለወጥም በኑሮ ጉስቁልና ወይም ሞት አይቀርም። ሰዎች በባህሪ ባለ ነፃነት ፍቃድ ተመስርቶ ጽድቅንም ኃጢአትንም ማድረግ ይቻላል። በአባታችን አዳም በእናታችን ሔዋን ምክንያትም የመጣውን ሕገ እግዚአብሔር መተላለፍን ይህንን እውነታ በግልጥ ያስረዳል። አዳም ሔዋንን በነፃ ፈቃዳቸው ተመርተውም በፈጸሙትም መተላለፍም የሰው የባህሪ ሰውነቱ ከነበረበት የቅድስና የንጽህና አኗኗር ተለይቶ ነበረ። በባህሪ ጎስቋላ ልጅነቱንም አጥቶ የነፃነቱን የሕይወቱንም አጥቶ በሞትም መዳፍም ተይዞ ነበረ። ይህንን በአዳምና በሔዋን መተላለፍ ምክንያት ወደ ዓለም የገባውን ኃጢአት ውጤቱ ከእነርሱ በባህሪ የሚወለዱ ሁሉ ተላላፊ ሐዋርያዊ ቅዱስ ጳውሎስም ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞትም እንደዚሁ ሁሉ ኃጢአትን ስላደረገ ሞትንም ለሰው ሁሉ ደረሰ። ነገር ግን በአዳም መተላለፍ ምሳሌ ኃጢአትንም ባልሰሩ ላይም እንኳን ከአዳም ጀምሮ እስከ ሙሴ ድረስም ሞት ነገሰ። አዳምም ይመጣ ዘንድም ላለው ለእርሱ አምሳል ነውና እንዳለ ሮሜ ምዕራፍ 5 ከቁጥር 12 እስከ ቁጥር 14። ይህንን የአዳም የሔዋን በደልንም ጥነትም አብሶ ይባላል። ከእነርሱም የሚወለደው ሁሉ በፍጥረት አብሶ የሚያዙ ነው። እግዚአብሔር ከዚህም ያድናቸው ዘንድም አዳም ልጆችም በዘመናትም ሁሉ ወደ እግዚአብሔር ሲጸልዩ ኖሩ። እግዚአብሔር ቃል ገባላቸው። ቃል ኪዳኑንም እስኪፈጽም ድረስም ላደፈውም ባህሪ ለጎሰቆለው የሕይወት መታደስም ምክንያት ከእግዚአብሔር ጋር የሚያገናኝ ድልድይም ሲጠባበቁ ኖሩ። ይህችም ድልድይ ወይም መሰላል የሆነችውም እመቤታችን ድንግል ማርያም ነች። ለዚህም ነው የባህሪያችን መመኪያ የምንላት። እርሷ በቅድስና ተጠብቃ በውስጥ በአፍአ በነፍስም በስጋም በንጽህናም ተሸልማ የሰውንም ባህሪ ወደ ቀድሞ ክብሩ ለመመለስ ከባህሪያችን የተገኘች ምክንያት የደህንነት ናት። ይህንን የእመቤታችን ድልድይ ከዘመነ ብሉይ እስከ ዘመነ ሐዲስ ብዙ ኅብረ አምሳል የተገለጠ ትንቢት የተነገረለት ጉባኤ የተቆጠረለት ነው። የአባታችን ያዕቆብ ሰው ከእግዚአብሔር በተለየበት እግዚአብሔር ከሰው በረድኤት በራቀበት ዘመን
መጪውንም የድህንነትን ብስራትንም በሕልም አየ። በሕልሙም የወርቅም መሰላልም ከምድር እስከ ሰማይ ተተክላ እግዚአብሔር በላይም ቆሞባትም መላእክትም በመሰላሉም ሲወጡ ሲወርዱ አየ። ሕልምንም አለመ፣ እነሆ መሰላል በምድርም ላይ ተተከለ። ራሱም ወደ ሰማይ ደርሶ እነሆ እግዚአብሔር መላእክቱን ይወጡበትም ይወርዱበትም ነበረ። እነሆም እግዚአብሔር በላይ ቆመበት ነበረ እንዲል ዘፍጥረት ምዕራፍ 28 ከቁጥር 12 እስከ ቁጥር 13። ይህንን የአባታችን የያዕቆብ በሕልሙ ያየው መሰላል የድንግል ማርያም ምሳሌ ነበረች። ይህንም የጌታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ 9 ወር ከ5 ቀንም አድሮ ከእመቤታችን በቤተልሔም በተወለደ ዕለትም መላእክትም እረኞችም ጋራ በአንድነት ባመሰገኑበት ጊዜ ተፈጽሟል። ሉቃስ ምዕራፍ 2 ቁጥር 8 እስከ ቁጥር 14። የብህንሳዊ ኤጲስ ቆጶስ አባ ሕርያቆስም በቅዳሴ ማርያም ድርሰቱ ወዮ ይህንን ነገር እጹብ ድንቅ ነው። የቀድሞውም አባታችን ከሞት ወደ ሕይወት ተሸጋገሩ። ድልድይም ሆነ ከምድርም እስከ አርያም የምትደርሽ መሰላል ሆይ የፍጥረት ሁሉ መጀመሪያ በአንቺ ታደሰ። ከገነትም በተሰደደ ጊዜ አዳም ተስፋው አንቺ ነሽ በማለትም አመስግኗታል። ቅዳሴ ማርያም ቁጥር 30። ስለዚህ እመቤታችንን የባህሪያችን መመኪያ እንላታለን። እመቤታችን የባህሪያችን መመኪያ ያስባሏት ዋና ዋና ነጥቦች የእመቤታችን የቅድስት ድንግል ማርያም ክብር ከፈጣሪ በታች ከፍጡራን ሁሉ በላይ ለሆነ ሙሉ ምስጋና እንስተ መፈጸም ይቻላልንም። ነገር ግን የባህሪያችን መመኪያ የሚያስብሏት መጽሐፋዊ ምክንያቶች የተወሰኑትንም እናያለን። አምላክ የሰውን ባህሪ በእርሷም ስለተዋሃደ እግዚአብሔር የወሰነው ዘመን ደርሶ የገባ የምህረት ቃል ኪዳን ለፈጽም በወደደም ወቅትም ማደሪያ ትሆን ዘንድም የመረጣትም ድንግል ማርያም ነች። እርሷም ዓለም ሳይፈጠርም ለዓለም ድህንነትም ምክንያት ትሆን ዘንድም እግዚአብሔር የቀደሳት በውስጥም በአፍም በነፍስም በስጋም ፍጽምት ቅድስት ሆና የተገኘች ናት። ይህንንም ከአዳም ዘርም የተወለደች የእግዚአብሔር ለድህንነት ዓለም ያዘጋጃት ሰው ብርሃን የብርሃን መሰላል ናት። እግዚአብሔር ሰውን ለማዳን ሰውን ባህሪ እንጂ የመላእክትን ባህሪ አልፈለገምና። ለዚህ ነው ሐዋርያው ቅዱስ ጳውሎስም የመዳናችን ራስ ፈጻሚ ስለሆነ ስለ መድኃኒት ኢየሱስ ክርስቶስም በተናገረበት አንቀጽ የአብርሃም ዘር ይዞአል እንጂ የያዘው የመላእክት አይደለም ያለው። ዕብራይስጥ ምዕራፍ 2 ከቁጥር 16። ስለዚህ የባህሪያችን አምላክ የሰውን ባህሪ ተዋህደ፣ ከነፍሷ ነፍስም ከስጋዋ ስጋ ነስቶ ተወለደ። በተዋሃደም የሰው ባህሪ እንደ ሕፃን አደገ። ወደ ግብፅም ተሰደደ፣ በዮርዳኖስም ተጠመቀ። 3 መዓልት ከ3 ወርም በምድር ላይ ተመላልሶ ወንጌልንም አስተማረ። በተዋሃደውም ስጋ መከራን ተቀበለ፣ ተሰቀለ፣ ሞትን ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። ክብር ምስጋና። በ40ኛውም ቀን ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። እንዲህም እናስተውል። አባቱ ቀኝ የተቀመጠው ወልድም ዋህድም ኢየሱስ ክርስቶስ ከሁሉም የባህሪ አንድ በባህሪ ከሁሉም አካል አንድ አካል የሆነውን የተዋሃደ የከበረ ከእርሱ ተወልዶ ነው።
በእርሷም የተፈጸመውንም የተዋሃደ ምስጢር ሰው የሰው ባህሪ አምላክ አምላክንም መላእክትንም በተዋሃደ ሰው የሆነ ነውና በእውነቱ የባህሪያችን መመኪያ ናት። በባህሪያችን ያደረ እርግማንም በእርሷ ስለራቀልን ቅዱስ ኤፍሬም ሶርያዊ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተ። የሐሙስ ውዳሴ ማርያም በማለት የእመቤታችን ምክንያት ድህንነት አስረድቷል። የውዳሴ ማርያም ትርጉምም ሲያስተምር የእናታችን ሔዋን የሞትም ምክንያት ስለተባለች ወቀሳም ከሰሳም ይበዛባት ነበረ። በሔዋን አንጻርም ሴቶች ሁሉ የስህተት ምክንያትም እንደሆኑ አድርገው የሚያስቡ ብዙ ነበሩ። ወንዶችም ይህንን እየጠቀሱ በሴቶች ላይም ይመኩባቸው ነበረ። አሁን ግን የድህንነት እመቤታችን በኩል ሆኗልና የወንዶች ምክህት ቀርቶ እመቤታችንም ቅዱስ ገብርኤል የድህንነት ምክንያት ሆኗል። ባበሰራትም ሰዓት የሔዋን ጸሎቷ ልመናዋን በማስታወስም ነፍሴ ጌታዬን ታከብረዋለች የባሪያይቱንም መዋረድ አይቷልና። ሉቃስ ምዕራፍ 1 ከቁጥር 47 እስከ 48 በማለትም የሔዋን ምክንያት የሞትንም በሆነውም በእርሷ ምክንያትም ድህንነት መሆኑንም መታደሱ ተናግራለች። በንጹህም ባህሪ የሰውንም ንጹህ የሰው ልጅ ሕግን ተላልፎ በመበደል ጥንት ብሶ እግዚአብሔር ተለየው። ከእግዚአብሔር የተለየ በራሱ ትሩፋትም ወደ እግዚአብሔር መመለስ መዳን አልተቻለም። ስለዚህ ድካሙንም ያግዝለትና ድህንነት ይፈጽምለት ዘንድም ጌታ ለአዳም ቃል ኪዳን ገባ። ቃል ኪዳን ከልጅ ልጅህም ተወልጄ በመስቀል ላይ ተሰቅዬ ሞቼ አድንሃለሁ የሚል ነበረ። ስለዚህም ቃል ኪዳኑን ፍጻሜ ምክንያት ትሆን ዘንድም እመቤታችንን በንጽህና ፈጥኖ ከጥንትም አብሶ በጠበቃትም በዘመነ ብሉይ የነበሩ ሁሉ በዚህ በደልም የተያዙ ነበሩ። ሮሜ ምዕራፍ 5 ከቁጥር 12 እስከ ቁጥር 14 ሁሉም ኃጢአት በታችም እንደነበሩ ተጠቅሷል። ለምሳሌ ነቢዩ እግዚአብሔርን ኢሳይያስ ሁላችን እንደ እርሱ ሰው ሆነናልና ጽድቃችንንም እንደ መርገም ጨርቅም ነው ብሏል። ኢሳይያስ ምዕራፍ 64 ከቁጥር 6 ነቢዩ ኢሳይያስ ከላይ የተጠቀሰውንም የተናገረው ከሕግ በታችም ይኖርበትም ከነበረውም ዘመን ብሉይ ወደ ዘመነ ሐዲስ ለመሸጋገር የጌታን መወለድ አስተምሮ በተማጸነበት የትንቢት ክፍል ነው። ምዕራፉም ሲጀምር ሰማዮችም ቀደድህ ምን ነው ብትወርድስ ኢሳይያስ ምዕራፍ 64 ከቁጥር 1 ብሏል። ይህንንም የተናገረው ኢሳይያስ ዘመነ ብሉይ ከነበሩትም ሰዎች ሁሉ ለይቶ የእመቤታችን የድንግል ማርያም በጥበብም እግዚአብሔር ከመጀመሪያው በደል ጥንተ አብሶ ተጠብቃ በመቀመጧ ትንቢት መነጽር ተመልክቶ ነበረ። ይህንንም ሲያስረዳ የሰራዊት ጌታ እግዚአብሔር የሰራዊት ጌታ እግዚአብሔር ዘርንም ባያስቀርልን ኖሮ እንደ ሰዶም በሆነ እንደ ገሞራ በመሰልን ነበረ። ኢሳይያስ ምዕራፍ 1 ከቁጥር 9 ብሏል። ጠቢቡ ሰለሞን በመዝሙሩ ወዳጄ ሆይ ሁለንተናሽን ውብ ነው፣ ነውርም የሌለብሽ መኃልየ
ምዕራፍ 4 ከቁጥር 7 በማለት ምሳሌ እመቤታችን ፍጹም የንጽህና ተናግሯል። እንደ ሰዶምና ገሞራ ሰዎች ጠፍተን በኃጢአትም ተይዘንም እንዳንኖርም የድህንነት ምክንያት የሆነችው የንጽሕት ዘር የተባለችው የባህሪያችን መመኪያ የሆነች እመቤታችንን ከአዳም ጀምሮ እስከ ኢያቄም አብራክ ያስቀረልን እግዚአብሔር እናመሰግነዋለን። ይህንን የእመቤታችንን ፍጹም ንጽህና ባሰበን ጊዜ እርሷም እንደ እኛ ከሰው ባህሪ ተፈጥራ ንጽሕት ሥጋን ንጽሕትን ልቦና አስተባብራ የያዘች መሆኗንም ከአዳም ልጆች ከአንሰተ ዓለም እርሷ መርጦ የሰጠን አምላክም እናመሰግነው ዘንድ እርሷንም በቅድስናዋ መዓዛ ከርኩሰታችን ሽታ ታነጻን ዘንድም እንለምናታለን። እርሷን ምሳሌ አድርገንም ሰውነታችንን ለእግዚአብሔር ቅዱስ ማደሪያ የሆነን ዘንድም በንጽህና እንጠብቀዋለን። እርሷንም የንጽህናና የቅድስና አብነትም ሆናልናለች። በዚህም ነው ቅዱስ ኤፍሬምም የቀዳማዊት ሰንበት ምስጋናውንም ከዳዊትም ዘርም የተገኘ የባህሪ ዘርን አንቺ ነሽ መድኃኒታችን ኢየሱስ ክርስቶስ በሥጋ ወለድሽልንና በማለትም ያወደሳት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቀጣዩን ክፍል በቀጣይ ጠብቁን። እናመሰግናለን። ይህ የያሬድ ዩቲዩብ ቻናል ነው። ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። እናመሰግናለን። እንወዳችኋለን፣ እናከብራችኋለን።